ሰላም እንደምን አላችሁ ወደ ተማሪዎቻችን። የኢኮኖሚክስ መምህራችሁ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። እንግዲህ ባለፈው ሴሽናችን ላይ በ12ኛ ክፍል የኢኮኖሚክስ ትምህርት በመጀመሪያው ሴሽን እና በሁለተኛው ሴሽናችን ላይ ዩኒት 1ን ለማየት ሞክረናል። the fundamental concepts of macroeconomics የሚለውን ሪቪዚትድ የሆነውን ኮንሴፕት ለማየት ሞክረናል ማለት ነው። በዛ ሴሽናችን ላይ እንግዲህ እንደምታስታውሱት ማክሮ ኢኮኖሚክስ ዲፋይን አድርገነዋል። እንዲሁም ደግሞ ፎከስ ኤሪያው ምን ላይ አትኩሮ ይሰራል የሚለውንም ፎከስ ኤሪያዎቹን ለመዘርዘር ሞክረናል። እንዲሁም ደግሞ በዋነኛነት ኪ ቻሌንጅ ኦፍ አድሬስ ላረጋቸው ፈልጋለሁ የሚላቸው የማክሮ ኢኮኖሚክስ ጥናት አድሬስ ላረጋቸው ፈልጋለሁ የሚላቸው ኪ ቻሌንጆች እነማን ናቸው፣ እንዲሁም ደግሞ ለመመለስ የፈለገው ጥያቄ እነማን ናቸው፣ እንዲሁም ደግሞ በዋነኝነት ጎሎቹ አቺቭ ሊያደርግ ሊያሳካ ሊያመጣ የፈለጋቸው ጎሎች እነማን ናቸው የሚሉትን አይተናል። በተለይ ደግሞ በኪ ቻሌንጅ ኦፍ ማክሮ ኢኮኖሚክስ በሚለው ዳሰሳችን ላይ እነዚህ ይመልሳቸዋል ካልናቸው ኪ ቻሌንጆች ተነስተን አጠቃላይ የኢኮኖሚ ቁመና ስታተስ የምናይበት ኢንዲኬተሮች ወይም ደግሞ ማክሮ ኢኮኖሚክ ቫሪያብልስ የሚሉትን አይተን ነበር ማለት ነው። እነዛ ላይ ትንሽ ኤንፈሲስ ሰጥተናል። እንደምታስታውሱት ጂዲፒ፣ አንኢምፕሎይመንት፣ ኢኮኖሚክ ግሮዝ ሬቱ፣ ኢንፍሌሽን ሬት እና ትሬድ ባላንስ ወይም ባላንስ ኦፍ ትሬድ BOT ያለው ነገር እነዚህ እንዴት ስለ ኢኮኖሚ ቁመና ኢንሳይት ይሰጡናል የሚሉትን እና እነዚህ በጣም ኮር ኮንሴፕቶች የማክሮ ኢኮኖሚክስ ቫሪያብልስ ናቸው ብለን ነበር ተወያይተን ሴሽኑን የጨረስነው። እንግዲህ በሚቀጥለው ሴሽን ስንገናኝ እነዚህ ቫሪያብሎች ላይ ለመተንተን በተለይ ደግሞ ጂዲፒን ፎከስ አድርገን ጂዲፒ እንዴት ይላካል የሚለውን ለማየት እንሞክራለን ብለን ነበር። ስለዚህ ዛሬ እሱ ነው የምናደርገው ማለት ነው። ከመጀመራችን በፊት ግን እዚች ጋር እንደ ሁልጊዜው ለማስታወስ ያክል ዌብሳይታችን አለ www.lucybridgeacademy.com የሚለው ሳይት ላይ በመግባት እጅግ ጠቃሚ የሆነውን ቱል አክሰስ በማድረግ ከጓደኞቻችሁ ጋር ጥያቄ መስራት የምትችሉባቸው ኩዌስችን ባንኮች እንዲሁም ደግሞ ፐርሰናላይዝድ የሆነ የአይ አሲስታንት አለው። 5 ቋንቋዎች በላይ ኤኔብልድ ነው። እሱን መጠቀም ትችላላችሁ። በተለይ ደግሞ በጣም የሚጠቅሟችሁ ብሪፍ የሆኑ በቀላሉ ግራስፕ የምታደርጓቸው ኖቶች አሉ ማለት ነው፣ የተዘጋጁ ኖቶች። እነሱን መጠቀማችሁን እንዳትረሱ። በዛውም ደግሞ የዩቲዩብ ቻናሉን ሰብስክራይብ ማድረግ እንዲሁም ቴሌግራሙን ጆይን ማድረግ እንዳይረሳ። በቀጥታ ወደ ዛሬው ክላሳችን እንገባለን። ፎከስ የምናደርገው እንደተነጋገርነው ጂዲፒ የሚባለውን ግሮስ ዶሜስቲክ ፕሮዳክት ነው። አንደርስታንድ ለማድረግ ያስፈልገናል፣ ወሳኝ ስለሆነ ኢንዲኬተር ስለሆነ እሱ ካልኩሌት ስናደርግ ስለ ኢኮኖሚ ቁመና ማወቅ ስለምንችል ማለት ነው። ስለዚህ ካልኩሌት የምናደርገው እንዴት ነው እና ምን ማለትስ ነው የሚለውን ለማየት እንሞክር ማለት ነው። ስለዚህ ጂዲፒ ማለት ምንድን ነው? ቶታል ማርኬት ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ። ቶታል ማርኬት ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ። አሁን እዚች ጋር ፋይናል ጉድስ የምትለዋን ኮንሴፕት ያዙ። ኤንድ ጉድስ ኤንድ ሰርቪስስ፣ ፋይናል ጉድስ ኤንድ ሰርቪስስ የምትለዋን ኮንሴፕት። ከዛስ ፕሮዲውስድ ዊዝን ዋት ኤ ካንትሪ ኢን ስፔሲፊክ ፔሪድ ኦፍ ታይም። አሁን ዊዝን ኤ ካንትሪ የምትለዋን ኮንሴፕት ጂዲፒ የሚለውን ይገልጻል። እንዴት? ፋይናል ጉድስ ኤንድ ሰርቪስስ ስንል ምን ማለታችን ነው? ፋይናል ጉድስ ኤንድ ሰርቪስስ ስንል ያለቀለት ማለት ነው። ስለዚህ እንደ ሮ ማቴሪያል ወይም ግብአት ፉሊ ፕሮሰስድ ነው። እንደ ሮ ማቴሪያል ወይም ግብአት አድርገን የምንወስደውን ነገር አንቆጥረው ማለት ነው። ምርት ሊሆን ይችላል ያ ግብአት፣ ነገር ግን ፋይናል ጉድ ካልሆነ በስተቀር ጂዲፒ ላይ አይካተትም፣ ካልኩሌት አይደረግም። ለምሳሌ የሀገራችን ምርት ከሆኑ የግብርና ምርቶች ከሆኑት ውስጥ ለምሳሌ ስንዴ አለ፣ ጤፍ አለ፣ ገብስ አለ። ስንዴ ለምሳሌ ለሌላ ምርት ግብአቱ የሚያገለግል ለምሳሌ የፓስታ ፋብሪካዎች፣ የማካሮኒ ፋብሪካዎች ፋይናል ጉዳቸውን ለማምረት እንደ ሮ ማቴሪያል ምንን ይጠቀማሉ? ስንዴን ይጠቀማሉ ማለት ነው። ስለዚህ ያ የበጀት ዓመት ሲያልቅ ጂዲፒያችን ሲለካ ስንዴ ብቻ ሆኖ ለገበሬው ብቻ ገቢ ሆኖ ስንዴ ብቻ ሆኖ ካለቀ ሀገሪቱ ያመረተችው ምርት በዛ ዓመት ሲዘጋ ስንዴው ነው የሚቆጠረው። ነገር ግን ያ ስንዴ ፕሮሰስ ተደርጎ ፓስታ ወይም ደግሞ ዳቦ ከሆነ ወይም ማካሮኒ ከሆነ በኋላ የሚቆጠረው እንደ አንድ ጉድ ኤንድ ሰርቪስ ተደርጎ የሚቆጠረው ያ ፕሮሰስ ሆኖ ያለቀው ጉድ ነው እንጂ ሁለት ጊዜ አንቆጥረውም። ስለዚህ ለዛ ነው ፋይናል ጉድስ ኤንድ ፕሮዳክትስ
ወይም ሰርቪስ ፋይናል ሰርቪስ ብለን የምንወስደው ማለት ነው። ስለዚህ እዛ ላይ ጥንቃቄ ማድረግ ያስፈልጋል። ጥንቃቄ የምናደርግበት ምክንያት ደግሞ ዳብል ካውንቲንግ የተባለውን የታወቀ ስህተት እንዳንሰራ ነው። ዳብል ካውንቲንግ እንግዲህ አሁን የነገርኳችሁ ነው። ለምሳሌ በሌላ ምሳሌ ለማየት ሀገራችን ላይ ከአምራች ኢንዱስትሪዎች ብንነሳ ጎማ የሚያመርት ታየር የሚያመርት ለምሳሌ ሆራይዘን አዲስ ጎማ የሚባል አለ። ሌሎችም እንደዚህ ይኖራሉ። ካምፓኒዎች አሉ ጎማ የሚያመርቱ፣ እንዲሁም ደግሞ እነዚህን ስፔር ፓርቶች በመጠቀም ነው መኪና የሚያመርቱ ካምፓኒዎች አሉ። ስለዚህ at the end of the fiscal year ጎማው ሳይገጣጠም ጎማ ብቻ ሆኖ ፕሮዳክቱ ጎማ ብቻ ሆኖ ካበቃ የምንቆጥረው ጎማውን ነው ማለት ነው። ነገር ግን ጎማውንም አሁን ምርት አለን ብለን ቆጥረን እንዲሁም ደግሞ ፕሮሰስ ተደርጎ አራቱ እግር ተገጥሞ መኪና ላይ ከገባ በኋላ መድገም አንችልም። ምክንያቱም መኪናው የሚሸጠው ጎማው ለብቻ እንዲህ ምናምን ሳይሆን እንደ አንድ ፕሮዳክት ነው። ስለዚህ ቫሊዩ የሚለካው በገንዘብ ነው አይደለም? እሴት የሚለካው ያ እሴት መኪናው ጎማ ከሌለው እሴቱ ይወርዳል። ጎማ የሌለው መኪና ነው ገዝቶ ሊገጥም ነው ገዢው። ስለዚህ ከተገጠመ እንደ አንድ ፋይናል ፕሮሰስ የሆነ ጉድ ስለሆነ የምናየው ያንን ጎማ ደብል ካውንት እንዳናደርገው ጎማውን ቀድመን አንቆጥረው ማለት ነው። ስለዚህ ደብል ካውንቲንግ የተባለውን ስህተት እንዳንሰራ ፋይናል ጉድስ ይላል ማለት ነው። እዚህ ጋር ሌላው እዚህ ጋር within a country ይላል ያለው ምንድነው? within a country ማለቱ ዶሜስቲክ ነው የሚለው ስሙ ራሱ አይደለም? ዶሜስቲክ ሀገር ውስጥ የተመረተ። ሀገር ውስጥ ደግሞ ማን ሊያመርት ይችላል? ዜጋ ብቻ ኢትዮጵያ ውስጥ ከሆነ ለምሳሌ ኢትዮጵያዊ ብቻ ላያመርት ይችላል። ፎሬነር አሁን ለምሳሌ ኢኮኖሚው ፕራይቬታይዝ እየተደረገ በሄደ ቁጥር ፎሬነሮች ምቹ የሆነ ኢንቫይሮንመንት ይፈጠርላቸዋል። ለምሳሌ ታክስ ሪሊፍ ካደረገ ለፎሬነሮች ገቨርንመንቱ ገብተው የመስራት ወይም ደግሞ እዚህ የሚከፍሉት ለሌበር ፎርሱ የሚከፍሉት ዌጅ ከሌላው ሀገር አንጻር ሪሌቲቭሊ ተመጣጣኝ ዋጋ ሆነው ካገኙት አዋጭ ሆነው ካገኙት የውጭ ሀገር ዜጎች እዚህ መጥተው ሊያመርቱ ይችላሉ። ገንዘቡ የነሱ ነው፣ ግን ምርቱ ሀገሪቱ ላይ የተመረተ ስለሆነ ሰምሃው ሀገሪቱን በሆነ እንትን ደረጃ አፌክት አድርጓታል። ለምሳሌ ኢምፕሎይ ሌበር ፎርሷን ኢምፕሎይ አድርጓል፣ ምርት ተመርቶባታል። ስለዚህ ኢኮኖሚው ላይ የሆነ አይነት ሲግኒፊካንስ አለው። ስለዚህ እነዚህ ፎሬነሮች ያመረቱትን ምርት እዚህ ጂዲፒ ላይ ፎሬነርስ ጂዲፒ ላይ ኢንኮርፖሬት ይደረጋል ማለት ነው። እንዲሁም ደግሞ ሲቲዝኖች ያመረቱትም ኢንኮርፖሬት ይሆናል ማለት ነው። ስለዚህ እዚህ ክልል ላይ እስካለ ድረስ የኢትዮጵያ የተባለው ባውንደሪ ውስጥ እስከሰራ ድረስ ዶሜስቲክ ውስጥ እስካለ ድረስ ሎካሊ እስካለ ድረስ ይቆጠራል ማለት ነው ሁሉም ምርት። ነገር ግን የኢትዮጵያ ዜጋዎች ሆነው ውጭ ሀገር ሄደው ሰርተው በሬሚታንስ አድርገው ገንዘብ የሚልኩ ዜጎች አሉ። ያ ገንዘብ አየር ላይ ሳይሰላ ይቀራል። ይሄ አንዱ የጂዲፒ ድሮባክ ሆኖ ይመዘገባል ማለት ነው። ስለዚህ ኢንካውንተር ይሄንን አያስገባም ከግንዛቤ። ስለዚህ ለዛ ደግሞ መፍትሄ ተብሎ ጂኤንፒ የሚባል ኮንሴፕት አለው። እሱን ደግሞ በቀጣይ የምናየው ይሆናል። ነገር ግን አሁን እዚህ ጋር ጂዲፒ የሚለው ሀሳብ ወይም ግሮስ ዶሜስቲክ ፕሮዳክት የሚለው የአንድን ሀገር ምርት እድገት የምንለካበት ሀሳብ ምንድን ነው? ፋይናል ጉድስ ኤንድ ሰርቪስስ ባለው የከረንት የማርኬት ቫሊዩ ሆነው within a country within specific location ሲሆንና within a specific time of period ወይም በዛ አመት በዛ የፊስካል ይር በዛ የበጀት አመት ሲሆን ማለት ነው። ያንን ቆጥረን ሙሉን ቆጥረን የምናሰላው ነው ማለት ነው። ስለዚህ ካልኩሌት የሚደረግ ኮንሴፕት ነው ብለናል። በገንዘብ የሚቀመጥ በሞኔታሪ ቫልዩዋችን በዩኒቱ ገንዘብ ነው በዛ የሚቀመጥ ነው ብለናል። ስለዚህ እንዴት ነው የምናስቀምጠው? እዚህ ጋር ፎርሙላው አለ። GDP equals what? summation of P sub I P1 P2 P3 P4 እያለን የእያንዳንዱ እቃዎች ዋጋዎች እንሰበስባለን ማለት ነው። እንዲሁም Q sub I Q1 Q2 Q3 Q4 እያለን እንሰበስባለን ማለት ነው። ስለዚህ P times Q ሆኖ አግሪጌት ሲደረግ ምን ይሰጠናል? GDP ይሰጠናል። ሀገሪቱ ለምሳሌ ኦይል ብታመርት አንደኛው በምታመርተው ኳንቲቲ ኦፍ ፕሮዳክት Q1 ኦይል ነው። ስለዚህ P1ም የኦይል ፕራይስ ነው። Q2 ስንዴ ብታመርት P2 የስንዴ ዋጋ ነው። እንዲህ እያለ ይቀጥላል ማለት ነው። የሆነ አይነት ምርት ብታመርት ወይ የሆነ አገልግሎት ብትሰጥ እያለ በኢንዱስትሪ በእርግጥ ሜዥር የሚደረገው በስፋት ትልቅ ስለሆነ የሀገሪቱ እንትን ሰብሰብ ስለሚል እንደዛ በኢንዱስትሪ ተከፋፍሎ ይሰላል። ነገር ግን ሀሳቡ ምንድነው? ሁሉንም ፕሮዳክቶች በዛ ሀገር ላይ ያሉ ከረንት ማርኬት ቫልዩዋቸውን ከረንት ፕራይሳቸውን አግሪጌት በማድረግ ከኳንቲቲ ኦፍ ፕሮዳክቱ ጋር አግሪጌት በማድረግ ምን ያክል ፕሮዳክት በምን ያክል እሴት ይገመታል ወይም ቫልዩ ይገመታል የሚለውን አግሪጌት አድርጎ የሚያስቀምጥ ኮንሴፕት ነው ማለት ነው። ስለዚህ ጂዲፒ ማለት ይኸው ነው ማለት ነው። ስለዚህ ጂዲፒ ያልነው ይህ ኮር ኢንዲኬተር ምድር ኢቫሉዌት ለማድረግ የሚጠቅመን the size of the economy and the health of the economy ኢኮኖሚ ምን ያክል ነው ስፋቱ፣ ምን ያክል ተሸካሚነቱ ምን ያክል ነው የሚለውን እንዲሁም ደግሞ ጤናማ ነው ወይ በሚፈለገው ሰስተነብል ግሮዝ
እየሄደ ነው ወይስ ዲክላይን እያደረገ ነው? ሪሴሽን ላይ ነው? ምንድነው ሀፕን የሚያደርገው? ቀድሞ ለምሳሌ እንደምታውቁት ብዙ የሚተነብዩ ኢኮኖሚክ ፎርካስተርስ አሉ። ፎርካስት የሚያደርጉት ግራፉን በማየት ቀድሞ ምን ላይ ነበረ? አንዩዥዋል የሆነ ስፓይክ ካለው ሊያሰጋ ይችላል። አንዩዥዋል የሆነ ደግሞ መውረድ ካለውም ሊያሰጋ ይችላል ማለት። ስለዚህ ጤንነቱ በዛ አናላይዝ ይደረጋል። ይህ ጤንነት ደግሞ አናላይዝ ከሚደረግባቸው አንዱ ኢንዲኬተር መካከል ይህ እንዴት ካልኩሌት እንደሚደረግ ያየ ነው ጂዲፒ ነው ማለት ነው። ስለዚህ ቀላል ካልኩሌሽን ነው፣ ነገር ግን ኮር የሆነ ኮንሴፕት ይይዛል ማለት ነው። ስለዚህ እንዴት ነው ካልኩሌት የምናደርገው የሚለውን ቀላል ነው ለማሳየት ያክል በኤግዛምፕል ለማሳየት ያክል አንድ ሀገር ሌትስ አሲዩም 2 ምርቶች ብቻ ነው የምታመርተው። Q1 የተባለ ኳንቲቲ ኦፍ ሰምቲንግ ታመርታለች፣ በP1 ትሸጠዋለች። Q2 የተባለ ኳንቲቲ ኦፍ በሰምቲንግ Q2 የሚያክል ብዛት ያለው ሰምቲንግ ታመርታለች፣ በP2 ትሸጠዋለች። ለምሳሌ Q1ን ካርስ ቢሆን የምታመርተው ሰምቲንግ ካርስ ቢሆን እና 100 ኳንቲቲ ብታመርት በዚህ የበጀት ዓመት Q2 ደግሞ የምታመርተው ኮምፒውተር ቢሆንና 500 ፍሬ ብታመርት በዚህ ፊስካል ይር እያንዳንዱን መኪና ደግሞ ያመረተቻቸውን እያንዳንዱ 100 መኪኖች $20,000 ብትሸጠው እንዲሁም ደግሞ ኮምፒውተሮቹን $1,000 ብትሸጣቸው ጂዲፒው ምን ይሆናል ማለት ነው? ይሄ እንግዲህ በጣም ሲምፕሊፋይ አድርገ ነው 2 ምርቶች ብቻ ያላት ሀገር ጂዲፒ እያሰላን ብለን እንውሰደውና ጂዲፒው ምን ይሆናል ማለት ነው? Q1 ታይምስ P1 ፕላስ ሰሜሽን ማለት አግሪጌት ወይም ሰሜሽን ማለት እየደመሩ መሄድ ነው አይደለም? ፕላስ Q2 ታይምስ P2። ስለዚህ Q1 100 መኪና በእያንዳንዱ $20,000 የሚሸጥ 500 ኮምፒውተር እያንዳንዱ $1,000 የሚሸጥ ስናሰላው ስንት ይሰጠናል ማለት ነው? እንደምረው 2.5K ሚሊዮን ዶላር ይሆናል ማለት። ስለዚህ $2,500,000 ጂዲፒ የዚች ሀገር ጂዲፒ ነው ብለን እንወስዳለን ማለት ነው። አሁን እዚህ ጋር ሲምፕሊፋይድ አድርገን ብናየው ይሄ ጂዲፒ ያለው ኢንኮርፖሬት የማያደርጋቸው ኮንሴፕቶች አሉ ብለናል። ለምሳሌ ባለፈው እንደተነጋገርነው ግሮስ ዶሜስቲክ ስለሆነ አሁን ኮምፒውተርን የሚያመርተው ኢንቴል የተባለው የኮምፒውተር አምራች ወይም ደግሞ HP የተባለው ወይም ደግሞ እንዲሁ ሌኖቮ የተባለው የኮምፒውተር አምራች ወይም አፕል ገብቶ ከሆነ የሚያመርተው ፎሬነር ናቸው አይደለም? ገንዘቡን ሜክ የሚያደርጉት ፎሬነሮች ገብተው፣ ነገር ግን እዚህ እስካመረቱት ድረስ የነሱ ምርት ጂዲፒ ላይ ይገባል። ሰምሃው የተወሰነ ተፋልሶ ሊያመጣ ይችላል። በእርግጥ ኮንትሪቢዩሽን አለው በኤምፕሎይ ሌበር ፎርስን ኢምፕሎይ ከማድረግ አንጻር፣ ነገር ግን ደግሞ ሪል የሆነ አይነት የሚፈጥረው እንትን አለ፣ ሚስኮንሴፕሽን ሚስሊዲንግ ነገር ሊኖረው ይችላል ጂዲፒ። ሌላው በጣም ከዚህ የላቀ እንደውም ሚስኮንሴፕሽን ሊፈጠር የሚችለው ለማነጻጸር ስንፈልግ የአንድን ሀገር ጂዲፒ ከሌላው ሀገር ለማነጻጸር ስንፈልግ ወይም ደግሞ የዛችኑ ሀገር ጂዲፒ ከአምናው ከካቻምናው ዘንድሮ የተሻለ ነው ብለን ለማነጻጸር ስንፈልግ አንድ ኪ ኮንሴፕት ኮር ኮንሴፕት ማያካትተዋል። ይህም የኢንፍሌሽን ኮንሴፕት ነው። ለምሳሌ አሁን ያለን ጂዲፒ $2,500,000 ነው ብለን ካልኩሌት አድርገናል። ነገር ግን አምና ይሄ የሚሸጠው ኮምፒውተሮች 1,000 ይሸጥ የነበረው 500 ቢሆንስ ነው ሲሸጥ የነበረው ቫልዩ ጨምሯል ወይ? ተመሳሳይ ምርት ነው ያመረት ነው 500 ፍሬ ነው ያመረት ነው። 100 መኪኖች አምርተን ነበረ አምና 100 ነበር ያመረት ነው። ነገር ግን እያንዳንዱ መኪኖች $10,000 ነበር ስንሸጥ የነበረው ማርኬቱ ላይ። አሁን ግን 20,000 ገብተዋል። ስለዚህ ኢንፍሌት ያደረገ ገንዘብ አለ ማለት ነው። የወረደ የጋሸበ ዋጋ ሰማይ የነካ ዋጋ አለ ማለት ነው። ሃይፐር ኢንፍሌሽን አሁን በዚህ ኬዝ ለምሳሌ 50% በላይ ነው የጨመረው። ስለዚህ ገንዘቡን ብዛት ቁጥሩ መጨረሻ ላይ የሚመጣው አይተን እድገት አለ ማለት እንችላለን ወይ? ሪሊ አንችልም። ስለዚህ የሆነ ኢንኮርፖሬት የሚያደርገው ነገር አለ። እሱን ደግሞ ለማስተካከል አንድ ኮንሴፕት ወደ ኋላ ላይ እንተዋወቃለን ማለት ነው። ስለዚህ እዚች ጋር አንድ እንድገምና ለአጽንኦት ለመስጠት ያክል ሰሜሽን ኦፍ QI PI በሚለው ኮንሴፕት ጂዲፒ ማለት 300 ዩኒት ኦፍ የሆነ ጉድ አምርተናል። እያንዳንዱን ይሄ 300 ዩኒት $50 ሸጠነዋል። ሌላ ተጨማሪ ዩኒት ኦፍ ጉድ በ100 ዩኒት ኦፍ ጉድ ኳንቲቲ አምርተናል። እያንዳንዱን ይህን ኳንቲቲ ያመረትነው 100 ፍሬ በእያንዳንዱን $200 ሸጠነዋል። ይሄ እንግዲህ ካልኩሌት ስናደርገው ወደ $35,000 ይመጣል ማለት ነው። ስለዚህ ጂዲፒ ካልኩሌሽን እንደዚህ ነው። አሁን እነዚህ ኢንኮርፖሬት የሚያደርጋቸውን ያልኳችሁን ሀሳቦች ለመጨመር
የመጡ ሁለት ሀሳቦች አሉ። አንደኛው ጂዲፒን ሪል እና ኖሚናል ብሎ መለየት ነው። ሁለተኛው ግን ከናካቴው ጂዲፒን ወደ ሌላ ቀመር ደግሞ ወስዶ ጂኤንፒ የሚባል ማምጣት ነው ማለት ነው። ጂኤንፒ የሚለው ኮንሴፕት የመጣው እንዳልኳችሁ ይሄ ዶሜስቲክ የሆነውን የጂዲፒ እይታ እና ረሜታንሱን አለማካተቱ እንዲሁም ሌሎች ነገሮችን አለማካተቱን ከግንዛቤ በመውሰድ የተሻለ ሜዥር ያደርገዋል ብለው ስላሰቡ ነው ይህንን ጂኤንፒ የተባለውን ወይም ግሮስ ናሽናል ፕሮዳክት የተባለውን ኮንሴፕት ያመጡት ማለት ነው። ይህ ግሮስ ናሽናል ፕሮዳክት ማለት እንግዲህ ምንድን ነው? the value of ቅድምም ጂኤንፒም the market value of current market value ነው ብለናል። አሁን የሚለው the value of all goods and services የተመረቱት ምርትና አገልግሎቶች የተሰጡ ኢኮኖሚው ላይ የተሰራጩት ምርትና አገልግሎቶች በዛ አመት ስፔሲፊክ አመት የሀገሪቱ የተመረቱት ምርትና አገልግሎቶች በሀገሪቱ ሬዚደንት የተመረተውና ውጭ ሀገር ባሉ ሬዚደንቶቿ የተመረተው which means regardless of their location ማለት ነው። ኢትዮጵያውያን ትውልደ ኢትዮጵያውያን ዳያስፖራ ሆነው ውጭ ሀገር ሄደው በሚልኩልን ሬሚታንስ ዲያስፖራ ኢንካም ማለት ነው ኢንኮርፖሬትድ መሆን ይችላል ማለት ነው። ስለዚህ የሀገሪቱን ባውንደሪ ሳይሆን የሚመለከተው ኔሽኖቿ ወይም አምራች ዜጋዎቿ የሚያመርቱትን ምርትና አገልግሎቶች በገንዘብ የሚያስቀምጥና ኢኮኖሚው ይህን ይመስላል ብሎ በገንዘብ ለማስቀመጥ ስትራይቭ የሚያደርግ ኮንሴፕት ነው ማለት ነው። ጂኤንፒ ከጂዲፒ ላይ ነው የሚሰራው የምናሰላው። ግን አንድ ኮንሴፕት ያስተዋውቀናል። ይኸው ምንድነው? ኔት ፋክተር ኢንካም የሚል ኮንሴፕት ነው። ይህ ኔት ፋክተር ኢንካም እንግዲህ ጂኤንፒ ይዞት የመጣውን የፎሬነርስ ማነው የሬዚደንቶች ግን ሌላ ሀገር ሄደው ዲያስፖራ ሆነው የሚኖሩትን ወደ ሀገራቸው የሚልኩትን ገንዘብ ኢንኮርፖሬት ለማድረግ ነው ሀሳቡ የመጣው። ስለዚህ ኔት ፋክተር ኢንካም የምትለው ያችን ሀሳብ የያዘች ነው ማለት ነው። እንዴት ነው? ሬዚደንትስ አብሮድ ሬዚደንትስ ኦፍ ኤ ካንትሪ who are living abroad የሚልኩት ገንዘብ ሲቀነስ ቅድም እዚህ ጋር ያመረቱ ፎሬነሮች ደግሞ አሉ። እነሱን አንቆጥራቸውም ሬዚደንቶቻችን ስላልሆኑ። ስለዚህ የተመረተው ምርት የነሱ ከሆነ ወደ ሀገራቸው ሄዶ ነው ጂኤንፒያቸው ላይ የሚደመረው ማለት ነው በዚህ አሰላል። ስለዚህ እናስወጣቸዋለን ማለት ነው። ከቀንሰን ከኢኮኖሚያችን ላይ እናስወጣቸዋለን። ምን ብለን እናስወጣቸዋለን? ከሬዚደንት አብሮድ ከሚልኩት ካለው ገንዘብ ላይ ከዚህ ይዘውት የሚወጡት ፎሬነርስ ይዘውት የሚወጡትን እንቀንሳለን ማለት ነው። ስለዚህ ኔት ፋክተር ኢንካም ይሄው ነው ሀሳቡ። ኔት ፋክተር ኢንካም ፍሮም አብሮድ ማይነስ ፎሪነርስ ማለት ነው። ስለዚህ ኔት ፋክተር ኢንካም is the difference between income earned by residents abroad and income paid to foreign nationals working here domestically። ይሄንን ቀንሰን ኔት ፋክተር ኢንካምን እናገኛለን። ከዛ ኔት ፋክተር ኢንካምን ካገኘን ቀጥታ ወስዶ ጂዲፒ ላይ መደመር ነው ማለት ነው። ከዛ ጂኤንፒን ይሰጠናል ማለት ነው። ስለዚህ ጂኤንፒ ማለት ጂዲፒ ፕላስ ኤንኤፍአይ ማለት ነው። ስለዚህ ጂኤንፒ ኢንክሉድስ ዘ ቫልዩ ኦፍ ፋይናል ጉድስ ኤንድ ሰርቪስስ እንደተነጋገር ነው ሊቪንግ አብሮድ ሲደመር እዚህ የተሰራው ማለት ነው። እነዚህን ደምሮ የሚያስቀምጥ ግሮስ ናሽናል ፕሮዳክት ይባላል ማለት ነው። በኤግዛምፕል ስናየው የአንድ ሀገር ኢኮኖሚ 500 ቢሊዮን ዶላር ቢመጣ ሰቤሽን ኦፍ ኪውአይፒአይ ብለን ሰብስበን ከሰራነው በኋላ 500 ቢሊዮን ዶላር ቢመጣ ፍሮም ሊቪንግ አብሮድ ያሉት ዜጎቻችን ፋብሪካ ከፍተው ዶክተር ሆነው ወይም ደግሞ አገልግሎት እየሰጡ ማለት ነው መምህር ሆነው የሆነ አገልግሎት እየሰጡ ያገኙት ገንዘብ ወይም ደግሞ ፋብሪካ ከፍተው ምርት የሚጨበጥ የሚዳሰስ ነገር አምርተው ከሰጡት ገንዘብ ከዛ በሬሚታንስ በኩል ወደ ሀገራቸው ያስገቡት ገንዘብ ኢንካም ሪሲቭድ ፍሮም አብሮድ የምንለው 20 ቢሊዮን ዶላር ነው ማለት ነው። ከዚህ ደግሞ ያሉ ፎሬነሮች ይዘው የሚወጡት ገንዘብ 10 ቢሊዮን ዶላር ነው ማለት ነው። ስለዚህ ሰምሃው ስናነጻጽረው በ10 ቢሊዮን ዶላር ብልጫ አለው ማለት ነው። የዚህ ሀገር ዜጎች ከዛ የሚልኩት ገንዘብ ከዚህ ከሚወጣው እንትን ያለ ማለት ነው። ስለዚህ ጂዲፒው ላይ የተወሰነ አይነት መጨመር ነው የሚታየው ማለት ነው በዚህ ሲናሪዮ። ስለዚህ 20 ሲቀነስ 10 ይሆናል። 500 ሲደመር 510 ቢሊዮን ዶላር ጂኤንፒ ሆኖ ይመዘገባል ማለት ነው። ለምሳሌ እዚህ ያለው የሚወጣው ገንዘብ ፎሬነሮች ይዘው የሚቀንሱት ገንዘብ ከዛ ከሚላከው ካነሰ ደግሞ ጂዲፒው ላይ የተወሰነ የሚቀንሰው ገንዘብ አለ ማለት ነው። ለምሳሌ እዚህ ጋር እንደምታዩት 800 ነበር የሀገሪቱ ጂኤንፒውን ለማስላት 800 ነበር ጂዲፒው። ከዛ 30 ቢሊዮን ዶላር ነው በሬሚታንስ በኩል የተገኘው። ነገር ግን ከዚህ የወጣው ገንዘብ 50 ቢሊዮን ዶላር ነው። ስለዚህ የ20 ቢሊዮን ዶላር ዲፍረንስ አለ ማለት ነው። ስለዚህ ከጂዲፒው ላይ 20 ቢሊዮን ዶላር ተነስቶ 750 ቢሊዮን ዶላር ይሆናል ማለት ነው ጂኤንፒዋ ማለት። ስለዚህ ያንን ያልነውን ሚስ ተደርጓል ያልነውን ኮንሴፕት ኢንኮርፖሬት ያደርጋል ተብሎ የታሰበ ነው ይሄ ጂዲፒ ማለት ነው። ስለዚህ ጂዲፒን ለመለካት ወይም ደግሞ
ጂኤንፒንም አብሮ ለመለካት 3 አፕሮቾች እንጠቀማለን። እነዛን አፕሮቾች ማስታወስ ያስፈልጋቸዋል ማለት ነው። ኢን ቲዮሪ 3ቱንም አፕሮቾች ተጠቅመን የምናመጣው ፋይናል አንሰራችን ተመሳሳይ መሆን አለበት። ፋይናል ጂዲፒያችን ተመሳሳይ መሆን አለበት። እነዚህ 3 አፕሮቾችን እንተዋወቃቸው። አንደኛው ፕሮዳክት አፕሮች ይባላል። ይህ ፕሮዳክት አፕሮች ጂዲፒን ለማንሳት ለማስላት ምንድነው የሚጠቀመው? ኢት ሰምስ ዘ ማርኬት ቫልዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ጀስት አገሪቱ ላይ ያለውን ፕሮዳክት ኤንድ ሰርቪስ ፋይናል ቫልዩን ይደምርና ይሄን ያክል ነው ብሎ ያስቀምጣል። በቃ ፕሮዳክት የተባለው ለዛ ነው። ምርቱን ብቻ ነው፣ ምርትና አገልግሎቱን ያንን ቆጥሮ ገንዘቡን በማርኬት ቫልዩ ገምቶ ያስቀምጣል ማለት ነው። ኤክስፔንዲቸር አፕሮች የሚባለው ግን አንላይክ ፕሮዳክት ኤክስፔንድ የተደረገውን ገንዘብ ነው የሚቆጥረው እንጂ ቫልዩን አይደለም፣ ማርኬት ቫልዩን አይደለም የሚገምተው። ስለዚህ ኤክስፔንዲቸር አፕሮች ኤክስፔንድ የተደረገውን ገንዘብ ሲደምር የቱን ኮምፖነንቶች ይደምራል ከተባለ ሃውስሆልድ ኮንሰምፕሽንን ይደምራል። ሃውስሆልድ ኮንሰምፕሽን ወጪዎችን ኤክስፔንዲቸሮችን ይደምራል። ሌላው የኢንቨስትመንት ወጪዎችን ይደምራል። ነገሮች ላይ ኢንቨስት የተደረጉ ወጪዎች ይደመራሉ፣ ኤክስፔንዲቸር ሆነው ይደመራሉ። ሌላው ገቨርንመንት ስፔንዲንግን ይደምራል። ሌላው ኔት ኤክስፖርትን ይደምራል። ኔት ኤክስፖርት ስንል ኤክስፖርት ማይነስ ኢምፖርት ማለታችን ነው። ኤክስፖርት ማይነስ ኢምፖርት ማለት ነው ኔት ኤክስፖርት የምንለው። ምክንያቱም የሆነ አይነት ምርት ለማምረት ያስገባ ነው ኢምፖርት ያደረግነው ነገር ካለ መቀነስ አለበት ከኤክስፔንዲቸሩ ላይ፣ ምክንያቱም ፕሮዳክቱ ላይ ስለሚመጣ ማለት ነው ያ በተዘዋዋሪ። ስለዚህ ኮንሰምፕሽን ፕላስ በጣም ሲምፕል ፎርሙላ ነው። ጀስት ይሄንን ብቻ መያዝ ነው። ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ሃውስሆልድ ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኔት ኤክስፖርት ማለት ነው። እነዚህን ደምረን በኤክስፔንዲቸር አፕሮች ጂዲፒን ማስላት እንችላለን ማለት ነው። ሶስተኛውና የመጨረሻው አፕሮች ምንድነው? ኢንካም አፕሮች ይባላል። ኢንካም አፕሮች ደግሞ ከፕሮዳክት አፕሮችም ይለያል። ፕሮዳክት አፕሮች ምን ነበር የሚያደርገው? ጀስት ፕሮዳክቶቹን ማርኬት ቫልዩዋቸውን ገምቶ ያስቀምጣል። ኤክስፔንዲቸር ኤክስፔንድ የተደረጉትን ወጪዎች ደምሮ ጂዲፒ ይሄ ነው ብሎ ያስቀምጣል። ኢንካም አፕሮች ግን ወጪም አይደለም የሚገምተው፣ ገቢ ነው የሚገምተው። ተሸጦ የተገኘውን ገቢ ነው የሚገምተው ማለት ነው። እነዚህ ገቢዎች ከምን ከምን ይገኛሉ? አሁን እዚህ ጋር አንድ ማስታወስ እንድታስታውሱ የሚፈልገው ኮንሴፕት አለ ማለት ነው። ከ9 እስከ 11 ትምህርታቸው ላይ ፋክተርስ ኦፍ ፕሮዳክሽን የምንላቸውን ኮንሴፕቶች፣ ፋክተርስ ኦፍ ፕሮዳክሽን የሚያመጧቸው ገቢዎች አሉ። ለምሳሌ ፋክተርስ ኦፍ ፕሮዳክሽን ሌበር ፋክተርስ ኦፍ ፕሮዳክሽን ነው። ምን ገቢ ያመጣል? ዌጅ። ላንድ በሊዝ ተከራይቶ ሬንት ተደርጎ የምን ገቢ ያመጣል? ሬንት መኒ፣ ሬንት ኢንካም ያመጣል ማለት ነው። ሌላው ካፒታል ገንዘብ አሴት ነው። ፋክተር ኦፍ ፕሮዳክሽን ይሰራበታል። ስለዚህ ምን ይዞ ይመጣል? ኢንትረስት ካበደር ነው ለምሳሌ፣ ወይም ደግሞ የሆነ ነገር ላይ ኢንቨስት ካደረግ ነው ምን ይዞ ይመጣል ማለት ነው? ገቢ ኢንትረስት ይዞ ይመጣል ማለት ነው። አንተርፕረነርሺፕ ወይም ደግሞ ቢዝነስ ኦውነርሺፕ፣ ቢዝነስ ምን ይዞ ይመጣል? ፕሮፊት ይዞ ይመጣል። ትርፍ፣ ሰው ከሰራ በኋላ ቢዝነስ ትርፍ ይዞ ይመጣል ማለት ነው። እነዚህ 4 ፋክተርስ ኦፍ ፕሮዳክሽን የራሳቸው ገቢ አላቸው። ስለዚህ እነዚህ ገቢዎች በፋክተርስ ኦፍ ፕሮዳክሽን የመጡ ገቢዎች ምን ይደረጋሉ? ይደመሩና ምንን ይሰጡናል? ጂዲፒን ይሰጡናል። በምን በሚባለው አፕሮች? ኢንካም አፕሮች በሚባለው ወይ እንደዚህ እናሰላለን ማለት ነው። ሶስቱም ቀላሎች ናቸው። ሶስቱንም you can play along with them ማለት መጽሐፍ ላይ በሚገኙ ጥያቄዎች ጀስት ፎርሙላዎችን በመተካካት ሞር ኮንሴፕቱን ኢንተርናላይዝ ለማድረግ እንደዛ ማድረግ ትችላላችሁ። እዚህ ጋር የኤክስፔንዲቸር አፕሮች አንድ ኤግዛምፕል አለኝ። እንግዲህ ፎርሙላውን ቀጥታ መተካት ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኔት ኢንካም ነው። ስለዚህ ኮንሰምፕሽን እዚህ ጋር $500 ቢሊዮን የሃውስሆልድ ኮንሰምፕሽን አለ በዛች ኢኮኖሚ ውስጥ፣ በዛች ሀገር ኢኮኖሚ ውስጥ። ኢንቨስትመንት $200 ቢሊዮን ሆኖ ተመዝግቦ ነበረ። ገቨርንመንት ስፔንዲንግ $300 ቢሊዮን ሆኖ ተመዝግቦ ነበረ። ኔት ኤክስፖርት እንግዲህ እዚህ ጋር ኔት ኤክስፖርትን ስናሰላ ምን ብለን ነበር? ኤክስፖርት ማይነስ ኢምፖርት ነው ማለት ነው። ስለዚህ እዚህ ጋር ኔጌቲቭ ነው የመጣው ቁጥር። ኔጌቲቭ መጣ ማለት ኢምፖርቱ ከፍተኛ ነበር ማለት ነው ካስገባችሁ። አሁን እዚህ ጋር ባላንስ ኦፍ ትሬድ እንዳልጠበቅ የሀገሪቱ ኢኮኖሚ ጀስት ይሄን ብቻ አይታችሁ ኔጌቲቭ ቁጥሩን ብቻ አይታችሁ መናገር ትችላላችሁ ማለት ነው። ስለዚህ ይሄንን ደምሮ ኔጌቲቭን ቀንሶ $950 ቢሊዮን የሀገሪቱ ጂዲፒ ነው ብለን ማስላት እንችላለን በኤክስፔንዲቸር አፕሮች። ጂዲፒውን ካገኘን በኋላ ደግሞ ምን ማስላት እንችላለን? ጂኤንፒውንም ከዛው ላይ ኔት ፋክተር ኢንካምን ካልኩሌት ካደረግን በኋላ ጂኤንፒውን መስራት እንችላለን ማለት ነው። ስለዚህ እዚሁ ጋር ኤምፋሳይዝ ለማድረግ ያክል እዚች ጋር የተሰጠች ሌላ ኤግዛምፕል አለች። በኤክስፔንዲቸር አፕሮች 400 ሃውስሆልድ ኮንሰምፕሽን፣ 150 ኢንቨስትመንት ስፔንዲንግ፣ 250 ቢሊዮን ገቨርንመንት ስፔንዲንግ ወይም ኤክስፔንዲቸር ነበረ። ከዛ ኔጌቲቭ 20 ቢሊዮን ኤክስፔንዲቸር አለ ማለት ነው። ስለዚህ ይህንን ስንሰራው ሲ ፕላስ አይ ፕላስ ጂ ፕላስ ኤንኢ በሚለው ፎርሙላ ኤክስፔንዲቸር አፕሮች ስንሰራው 400
ፕላስ 150 ፕላስ 200 ማይነስ 20 አሁንም እዚህ ጋር ኢምፖርት በልቷል ማለት ነው። የምታዩት ነገር ይሄ 780 አይ ቲንክ ይመጣል ማለት ነው። ስለዚህ በኤክስፔንዲቸር አፕሮች እንደዚህ መስራት እንችላለን ማለት ነው። አሁን ቀደም ደግሞ እዛ ጋር ጂዲፒ ሊሰጠው ይችላል ያልኳቸው አንድ ኮንሴፕት ነበረ። እሱ ምንድን ነው? ኢንፍሌሽንን ማለት ነው። ኢንፍሌሽንን ሊስተው ይችላል ማለት ነው። ከግንዛቤ ሊያስገባውን የተሳሳተ ሚስሊዲንግ ኮንሴፕት ሊሰጠን ይችላል ማለት ነው። ይህንን ደግሞ የምናረቅበት የምናስተካክልበት ሜተድ ምንድን ነው ማለት ነው? ሪል ጂዲፒ የሚባል ኮንሴፕት ማምጣት ነው። ኖሚናል ጂዲፒ ወይም ዲኖሚኔትድ ጂዲፒ ማለት ጀስት ኢንፍሌሽንን ኮንሲደር ያላደረገ ባለው ከረንት ፕራይስ ጂዲፒውን ብቻ ማስላት ነው። ይሄ ደግሞ ምን ችግር ይፈጥሮብናል? ከአመት አመት እየጨመረ ወይም እየቀነሰ የመጣውን ጂዲፒ ለማነጻጸር ስንፈልግ አምና ኢንፍሌሽን ከነበረ ወይም ዲፍሌሽን ከነበረ ከዘንድሮ ዋጋ ጋር የማይገናኝ ሆኖ የፕሮዳክቶች አሴት በቫሊዩ የሚገመትበት የሚቀመርበት ያ ገንዘብ ወርዶ ወይም ቀንሶ ከነበረ የሆነ ሚስኮንሴፕሽን ሚስሊዲንግ የሆነ ነገር ይፈጥርብናል ማለት ነው። ይህንን ለማረም እንግዲህ ሪል ጂዲፒን ፈጥረናል ማለት ነው። ስለዚህ ሪል ጂዲፒውን እንዴት ነው የምናሰላው? ኖሚናሉ ጀስት ያለምንም ኢንፍሌሽን ኮንሲደሬሽን ካልኩሌት የተደረገው ጂዲፒ እንወስድና ኖሚናሉን በምናካፍለዋለን ፕራይስ ኢንዴክስ የምትባል አንድ አዲስ ኮንሴፕት እንተዋወቃለን ማለት ነው። ፕራይስ ኢንዴክስ ወይም ደግሞ ጂዲፒ ዲፍሌተር፣ ፕራይስ ኢንዴክስ ጂዲፒ ዲፍሌተር። ስለዚህ ይሄ ኮንሴፕት ምንድን ነው? ከአምናው እና ከካቻምናው የዘንድሮ የዋጋ ንረት ኢንፍሌሽን ስንት ፐርሰንት ነው የሚለው ይሰጠናል። ያን ፐርሰንት ወስደን እንደ ጂዲፒ ዲፍሌተር እና ፕራይስ ኢንዴክስ ተጠቅመን ለኖሚናል ጂዲፒውን በዛ አካፍለን ሪል ጂዲፒውን ማግኘት እንችላለን ማለት ነው። ዛት ወይ ለማነጻጸር ከአመት ዓመት ለማነጻጸር ወይም ደግሞ ከካንትሪ ካንትሪ ለማነጻጸር ሞር ቀላል ይሆንልናል ማለት ነው። ሶ ሪል ጂዲፒ is preferred to compare economic performance over time or between countries ማለት ነው። ስለዚህ ሪል ጂዲፒን ስንሰራ አንድ ቤዝ ይር እንወስዳለን። ከተደረደሩት አመታቶች አንዱን የተሻለ ኢንሳይት ይሰጠናል ያልነውን እንደ ቤዝ ይር እንወስደውና ምን ካልኩሌት ማድረግ አለብን? እዚህ ጋር ሲፒአይውን ካልኩሌት እናደርጋለን። አሁን እዚህ ጋር አዲስ ኮንሴፕት አስተዋውቃቸዋለሁ። ሲፒአይ ማለት ኮንሱመር ፕራይስ ኢንዴክስ ማለት ነው። ይሄ እቺ ሀሳብ ምንድን ነው? ወይም ፕራይስ ኢንዴክስ ወይም ኮንሱመር ፕራይስ ኢንዴክስ የምትገልጽልን አንድ ኮንሱመር ገበያ ወጥቶ በቅርጫት ባስኬት ኦፍ ጉድ እዛ የሆነች ቅርጫት ላይ ሞልቶ የሚፈልገውን ስንዴ፣ ዘይት ይፈልጋለሁ፣ ቡና ይፈልጋለሁ፣ ኮንሰምፕሽኖች ብሎ ባገኘው ዌጅ ባገኘው ኢንካም ሄዶ ኢኮኖሚው ላይ የሚገዛቸው ነገሮች ባስኬት ኦፍ ጉድ እንላቸዋለን። እነዛ ባስኬት ኦፍ ጉድ ያላቸው ዋጋ ስሩ ታይም ያለው ልዩነትን የሚገልጽልን ኮንሴፕት ነው ማለት ነው። ስለዚህ ሲፒአይ ስናሰላ ሲፒአይ ኮንሱመር ፕራይስ ኢንዴክስ ስናሰላ እንዴት ነው የምናደርገው? ባስኬት ኦፍ ጉድ ያለውን ዋጋ እንወስድና ከረንት ያለውን ባስኬት ኦፍ ጉድ ማይነስ ላስት የነበረውን ባስኬት ኦፍ ጉድ ዋጋ ከዛ ለፓስት የነበረው አካፍለን ለመቶ እናባዘዋለን ማለት ነው። ለመቶ እናባዘዋለን። ዲስ ዌይ ሬቷን እናገኛታለን። የሲፒአይ ሬቷን ኮንሱመር ፕራይስ ኢንዴክስ እናገኛለን። ይህን ኮንሱመር ፕራይስ ኢንዴክስ ደግሞ የት ላይ መጠቀም እንችላለን? ጂዲፒ ዲፍሌተሩ ማለት ነው። ምን ያክል ኢንፍሌት አድርጓል ገንዘቡ የሚለውን ለመለየት እንጠቀምበታለን ማለት ነው። አሁን እዚች ጋር አንድ ቀለል ያለች ኤግዛምፕል አለች። ኖሚናል ጂዲፒ ኦፍ ካንትሪ ቅድም ባልናቸው ሶስቱ አፕሮቾች ኢንካም አፕሮች፣ ኤክስፔንዲቸር አፕሮች እና የመጨረሻው ምንድን ነው? ኢንካም ኤክስፔንዲቸር ሶስተኛውን አፕሮች በመጠቀም ፕሮዳክት አፕሮች ማለት ነው። ፕሮዳክት ያለው ማርኬት ላይ ተተምኖ እነሱን አፕሮቾች በመጠቀም የተሰላ ኖሚናል ጂዲፒ አለ። የዛን 2025 ብቻ ከሆነ የ2025 ብቻ የሚገልጽ ጂዲፒ ማለት ነው። እሱን ጂዲፒ ይሰጠንና ጂዲፒ ዲፍሌተር ይሰጠናል ማለት ነው። በዚህ ጋር ጂዲፒ ዲፍሌተር ቀጥታ አልሰጠንም። ይሄን ያክል ዴሲማል ፖይንት ወይም 0.1 ወይም ደግሞ 0.2 ብሎ ወይም 10% ወይም 2% ብሎ አልሰጠንም። ኢንፍሌሽን ሬቱን ነው ይሰጣል። ኢንፍሌሽን ሬቱን ነው የሰጠን። ስለዚህ ኖሚናል ጂዲፒው 1.1 ትሪሊዮን ዶላር ነበር። የዛች ሀገር ኖሚናል ጂዲፒዋ 1.1 ትሪሊዮን ዶላር ነበር። ግን ከአመት ወደ አመት ከሆነ አመት ከየር 1 ወደ የር 2 ሲሄድ የኢንፍሌሽን መጠኑ 10% ወይም ደግሞ በዴሲማል ፖይንት ለማስቀመጥ 0.1 ይሆናል ማለት ነው።
እንደዚህ ነው ብሎ ኢንፍሌት አድርጓል ገንዘቡ የዛች ሀገር ገንዘብ። ስለዚህ ፕሮዳክታችንን የምንገምትበት ዋጋ የሆነ አይነት ሚስኮንሰፕሽን ይፈጥራልና ተጠንቀቅ፣ በዚህ አይነት ፐርሰንት ተጠንቀቅ እያለ ነው። ሰው ይሄንን ኢንሳይት ተጠቅመን ምንድነው የምናደርገው? ቤዚየር መውሰድ እንዳለብን ይገባናል። ቅድም እንዳልነው እዚህ ጋር ቤዚየር መውሰድ አለባችሁ ይላል። ስለዚህ ሁሌ ቤዚየር ላይ ደግሞ ጂዲፒ ዲፍሌተር አንድ ነው። ጂዲፒ ዲፍሌተር አንድ ነው። እዚህኛው ዓመት ጋር የምናሰላው ዓመት ጋር ግን 0.1 ጨምሯል። ከዚህ ከ1 0.1 ከቤዚሩ በ10% ሺፍት አድርጓል አይደለም ኢንፍሌሽን። ስለዚህ ይህችን 0.1 እንደምራታለን ማለት ነው። 1.1 የሆነ ማለት 1.10 በዴሲማል ፖይንት ለማስቀመጥ ያክል ማለት ነው። ስለዚህ ይህንን ጂዲፒ ዲፍሌተር አገኘን ማለት ነው። በዚህ ዓመት 10% ኢንፍሌሽን በጨመረበት አበል ጂዲፒ ዲፍሌተሩ ወይም ፕራይስ ኢንዴክሱ ስንት ነበር ማለት ነው? 1.10 ወይም 1.1 ነበር ፋክተሩ ማለት ነው። የጂዲፒ ዲፍሌተሩ ምን ብለናል? ሪል ጂዲፒ ስናሰላ ኖሚናል ጂዲፒ ኦቨር ዋት ጂዲፒ ዲፍሌተር ኦር ደግሞ ፕራይስ ኢንዴክስ አይደለም። ይሄ ኦር ፕራይስ ኢንዴክስ ነው ብለናል። አሁን ኖሚናል ጂዲፒ ስንት ነው? 1.1 ትሪሊየን ዶላር ኦቨር ዋት 1.10 ወይም 1.1 ጂዲፒ ዲፍሌተራችን ማለት ነው። ይሄን ስናካፍለው ስንት ነው የሚመጣው? 1 ትሪሊየን ዶላር ሆነ ማለት ነው። ገንዘባችንን ኢንካሙን በሞኔታሪ ቫልዩ የተቀመጠው ጂዲፒ 1.1 ትሪሊየን ዶላር ነበር የሚለው። ነገር ግን አሁን ሪሉን ስናሰላው ከጊዜ ብዛት ከአምናው ከካቻምናው ዲቫሉ እያደረገ የመጣው ገንዘብ ኢንፍሌት ያደረገው ገንዘብ የኑሮ ዋጋ በጨመር ኮንሲደሬሽን ውስጥ ሲገባ በ0.1 ትሪሊየን እንግዲህ 0.1 ትሪሊየን ማለት ወደ ቢሊየንኛ እና ወደ ሚሊየንኛ ስሩት እስኪ። ይህን ያክል ገንዘብ እንግዲህ ሚስኮንሴፕሽን ፈጥሯል ማለት ነው ኖሚናል ጂዲፒ። ስለዚህ በዚች ጂዲፒ ዲፍሌተር እና ፕራይስ ኢንዴክስ በተባለ ኮንሴፕት ተስተካክሏል ማለት ነው። እዚህ ጋር ቀጥታ ጂዲፒ ዲፍሌተር ወይም ፕራይስ ኢንዴክስ የተባለችዋን ይሰጠናል። 1.2 ነች ብሎ ኖሚናል ጂዲፒው 900 ነው ብሎ ይሰጠናል። ቀጥታ ማካፈል ነው። ስናካፍለው 900 ቢሊዮን ዶላርን ለ1.2 ስናካፍለው ራፍሊ አይ ቲንክ ወደ 750 ቢሊዮን ዶላር ይመጣል ማለት ነው። ስለዚህ የ250 ቢሊዮን ዶላር ውሸት አለው ማለት ነው። እዚህ ጂዲፒ ሀሳቡ ይሄን ያክል ነው ሲለን የ250 ቢሊዮን ዶላር ዲፍረንስ እንዳለው በዚህ ማወቅ ይቻላል ማለት ነው። እንግዲህ ለዛሬ ከኪ ኢንዲኬተርስ ከሚባሉት የማክሮ ኢኮኖሚክ ኮንሴፕቶች ወይም ቫሪያብል ኦፍ ማክሮ ኢንዲኬተር ወይም ኢንዲኬተር ኦፍ ማክሮ ኢኮኖሚ ከሚባሉት ውስጥ አንዱ የሆነውን ጂዲፒን አይተናል። እንግዲህ ብዙ ናቸው ብለናል። አንኢምፕሎይመንትም፣ የገቨርንመንት ስፔንዲንግም፣ በጀቱ የገቨርንመንት በጀትም፣ ትሬድ ባላንሱም አለ ብለናል። ስለዚህ ኮር ኮንሴፕት ከሆነ ውስጥ አንዱ ጂዲፒ ምንድነው፣ ኖሚናል ጂዲፒ ምንድነው፣ ጂዲፒ ዲፍሌተር ምንድነው፣ ጂኤንፒ ምንድነው የሚለውን ለማየት ሞክረናል ማለት ነው። ይሄንን ያየነው እንግዲህ ምን ላይ ተመስረተ ነው? ኪ ኩዌስችንስ አሉ፣ ኪ ቻሌንጆች አሉ። ማን አድሬስ ሊያደርጋቸው የሚፈልግ ማክሮ ኢኮኖሚክ የተባለው ጥናታችን አድሬስ ሊያደርጋቸው የሚፈልግ በሚለው ሀሳብ ተነስተን ነው ይሄንን ያየነው። ወደፊት ደግሞ እነዚህን ኢንዲኬተሮች እያየናቸው አንድ ባንድ የምንሄድ ይሆናል ማለት ነው። ለቀጣይ ቪዲዮ እንግዲህ ስንገናኝ ምንድነው የምንለው የምናየው ኪ ቻሌንጅ ማክሮ ኢኮኖሚክስ አድሬስ ሊያደርግ የፈለጋቸው ኪ ቻሌንጆች ውስጥ ሌሎችንም እንደዚሁ እያወጣን የምናየው ይሆናል ማለት ነው። እንግዲህ ኢኮኖሚክ ግሮዝ በሚለው ሀሳብ ላይ ጂዲፒ አይተናል። ኢኮኖሚክ ግሮዝ አንዱ ምንድን ነው? አንዱ ቻሌንጅ ነው አይደለም? የማክሮ ኢኮኖሚክስ በዛ ስር ኢኮኖሚክ ግሮዝን የምንለካበት ኢንዲኬተር ጂዲፒ ነው ብለን ጂዲፒን አይተናል። ሌሎቹ ደግሞ ቻሌንጆች እና አንኢምፕሎይመንት ደግሞ አንኢምፕሎይመንት ሬት የሚባል ኢንዲኬተር አለው። ትሬድ ባላንስ የራሱ የሆነ ኢንዲኬተር አለው። እነሱን እያየን እንደዚሁ ኪ ቻሌንጆቹን እየዘረዘርን የምንሄድ ይሆናል ማለት ነው። በቀጣይ ቪዲዮ እንግዲህ የበለጠ አናላይዝ የምናደርጋቸው ይሆናል ቻሌንጆቹን፣ የማክሮ ኢኮኖሚክስ አድሬስ ሊያደርግ የፈለጋቸውን ቻሌንጆች ማለት ነው። ለዛሬ ይህን ያህል ካለን ይበቃናል። እንደ ሁልጊዜው እንግዲህ ማስታወስ ይኖርብናል፣ እዚች ጋር ያለችውን የቴሌግራም ሊንክ መጠቀም አለባችሁ። ጆይን ብላችሁ እዛ ጋር ያሉትን መረጃዎች መጠቀም፣ እንዲሁም ደግሞ በዋነኛነት www.lucybridgeacademy.com የሚለውን ሳይት በደንብ መጠቀም፣ ዩቲዩቡን ሰብስክራይብ ማድረግ ልናስታውሳችሁ እንወዳለን። በተለይ ደግሞ ሳይቱ ላይ ያሉትን ብሪፍ ኖቶች ከጓደኞቻችሁ ጋር ልታነቧቸው ትችላላችሁ። ጥያቄ መለማመድ ትችላላችሁ። እዛ ላይ ፐርሰናላይዝ የሆነ ኤአይ አሲስታንቱን መጠቀም ትችላላችሁ ማለት ነው። ከ5 በላይ ቋንቋዎች ኤኔብልድ ነው። ስለዚህ ይህንን ካስታወስኳችሁ ዘንዳ ለቀጣይ ስንገናኝ አናላይዝ የምናደርጋቸው ኪ ቻሌንጆቹን ነው። ይህንን እየተዘጋጃችሁ ጠብቁን። እስከዚያው ሰላም ቆዩልኝ።